እኔ የምላችሁ ቤተሰብ ይሄ ፎቶ ማለት ነው አቤል ማለት ነው። አቤል ቴሌግራም ላይ ስቶሪ ያደረገውና በ2 ደቂቃ ነው ያጠፋው ማለት ነው። ምን ችግር ነው? ምንድነው? ሄርሜላ አብርሽ አቤል ሆኖ ያሉበት ፎቶ ፖስት ተደርጎ ለምንድነው ሪሙቭ ያደረገው? ለምንድነው እንደዛ ያደረገው? እንደገና ደግሞ ስለ ትናንትናው ጉዳይ እንጣበት እና ጨብጭም። ይሄ ወይም ዛሬ አዲስ ነገር አለ ታርቀዋል ወይም የሆነ ነገር አለ እንጂ ስቶሪ አድርጎት እንደገና ተሎ ብሎ በደቂቃ ነው ሪሙቭ ያደረገው ማለት ነው። ይሄን ፎቶ ታምኔ ላይ በደንብ አድርጌ ቦልድ አድርጌ ያስቀምጥላችኋለሁ ማለት ነውና ትናንት ለምን የአብርሽን መተት አለው ከአንገቱ ላይ ወርቁ ላይ መተት አለው እየተባለ ነው አብርሽን ያሰረው ያን ነው ገባችሁ? እንደገና ደግሞ የሽንት መሽኔው እንኳን እንዳይንቀሳቀስ ተደርጓል። ስለዚህ ለምንድነው አንተና ሄርሜላ ከሷ ጋር እንዲሆን ሳይሆን የሱን ጤና ለምንድነው ያልጣራችሁ? ለምንድነው ለጤናው ያልጣራችሁለት? ፍቅር ብቻ ያራሳችሁ ያላችሁ ለምንድነው? ለምን ያንበጥሳችሁ? የሆነ ነገር ለምን እንትን አትሉም? ስራው ምንድነው ያለ መሰላችሁ? አይ የሆነ ነገር ቢሆንስ ብለን ማለት ምንድነው የሚሆነው? የሆነ ነገር ምንድነው የሚሆነው? ከምሬንም ነግረህ ምንድነው የሚሆነው? አቤል የሆነ ነገር ቢሆንስ ብለን ቢታመም የሆነ ነገር ቢሆን ብለን ያለውን ነገር ከሷ ጋር ጠይቃናት ምናምን በጸበል በቤተሰብ ምናምን ነው ማድረግ ያለብን ብለን ነው። ይሄ ምክንያት ይሆናል እንዴ? ይሄ ምክንያት ይሆናል ወይ? ሲጀመር ለአብርሽ ከቡዜ ውጭ ማለት ነው ከቡዜ ውጭ እስካሁን ካየው ሰው ከቡዜ ውጭ ለአብርሽ የተቆረቆረ ለአብርሽ እንድረስለት ይሄ ነገር ነው እንትን ያለው ምናምን ብሎ ማንም የደረሰለት ሰው የለም። በባለፈው ምንም አይነት ሰላም አልተሰማኝም። ይሄን አድርጌ እንኳን አንገቴ ላይ ላደርገው ቤቴ ላይ አድርጌው እንኳን እንቅልፍ አልተኛሁም ምንም ሰላም የለኝም ነው ያለ አብርሽ ማለት ነው። እና አሁን ለምንድነው አድርጎት እንደዚህ ሰላም ዝምቦ ፍዝዝ እንዲያደርግ ያደረገው? ለምንድነው? እኔ እኮ ሩታ አላደረገችም ሩታ እንደዚህ አይነት ስራ አትሰራም ምናምን የምትሉ ሰዎች እና ለምንድነው አብርሽ ከሷ ቤት የሆነበት ምክንያት ሄርሜላን የኔ ፍቅር ሁለተኛ እንዳላይሽ ምን እንዳልልሽ ሚላት ለምንድነው? ሩታን ማስጠንቀቂያ ሰጥቷታል። ሁለተኛ እንኳን ከሄርሜላ ጋር ሁኔ ይቅርና ከሄርሜላ ጋር ባልተዋወቅ እንኳን ካንቺ ጋር ምኖር ሰው አይደለሁም ብሎ አክንቱፍ ብሎ የጣላትን ሴት ዛሬ በምን አይነት ምክንያት ነው ያነሳት? ምን ተባብለው ነው? ምን ተይዞበት ነው? ወይስ ምንድነው የሚለውን ነገር በደንብ አድርጋችሁ ንገሩኝ። አሁን ቆለጡን ማለት ነው ገባችሁ? ሄርሜላ አደንዝዘው ነው ከሩታ እንደሄድ አድርገው ነው ብለው ወደ ሄርሜላ ሰበቡ ሊያደርጉ የተለያዩ ቪዲዮዎች ይዘውበታል ከአብርሽ ላይ ማለት ነው። ገባችሁ አይደለ? ሩታ የተለያየ ቪዲዮ ይዛበታለች። ያን ቪዲዮ ይዛ እንግዲህ እንደዚህ ካልሆነ እንደዚህ ያደርጋለሁ እንደዚህ እንትንልሃለሁ እያለች ደግሞ እንትን ትለዋለች። አብርሽን እየተጫወቱበት እኮ ነው ያሉት፣ እየተጫወቱበት የገዛ ወንድሙ እያገዛት። ገባችሁ አይደለ? የገዛ ወንድሙ እያገዛት እኮ ነው ያለ፣ እየተጫወቱበት ማለት ነው። ለምንድነው አብርሽ ላይ እንደዚህ አይነት ነገር የሚሰራበት? አብርሽ ምን አደረጋችሁ? አብርሽ ምንድነው ያጠፋው ነገር? በዚህ ልክ እናንተ እንዲመዛችሁ ልትዙት የቻላችሁት ለምንድን ነው? አብርሽ ለምንድን ህይወቱን እንዳይኖር የምታደርጉት? ትናንት በግዴታ ይሄን ተናግረህ ካልመጣህ እንደዚህ ብለህ ካልመጣሃት ይሄን ቪዲዮ እለቅብሃለሁ እንድች እቺ የሆነ ጥፍራችሁ የለችማ ሽንት ሊሸና እንኳን እንዲ ለመያዝ እንዳይመቸው አድርጋ እኮ ነው የሰራችለት። ከምን አውጣው ነው ኦፕራሲ ያድርገው ነው ምንድነው የሚያስብል ነገር እኮ ነው። እንዴት ባንዲ የሆነ ቋንጣል የሆነ ልትጠመዝዘው የሆነ ትንሽ ልታስደርገው የቻለችበት ምክንያት ለምንድነው? በምን ኬዝ ነው? እንዴት እንደዛ ልታደርግበት የቻለችው? ገባችሁ? እንደዛ ሊደረግበት የቻለው ኬዝ ለምንድነው? ከዛም በኋላ ትናንት ማታ ውሃ አሰባችሁታል። 6 ቀን ምናምን ሆኖታል አልጠጣም፣ ጉሮሮ ደርቋል ምናምን ማውራት የማይፈልገው ለዛ ነው። ገባችሁ አይደለ? ስለዚህ ደም ነው ቮሚት ያደረገው ደም ማለት ነው። እና አብርሽ ላይ እየተደረገ ያለበት ነገር ማንም እየደረሰ አይደለም። እነጋሽዬ ቪዲዮውን ለምን አያዩም? ቪዲዮ እነጋሽዬ አያዩም። እነሱ ስራ ላይ ናቸው። ጉረቤት አይነግራቸውም እንዴ? ለምንድነው መተው ልጁን የሆነ ነገር እንዲያደርጉ የማያደርጉት? ለምንድነው? ይደነግጣሉ ብለን እኛ ችግሩን እንፍተው ብለን እንደዚህ እንበል ብለን የምትሉ ለምንድን ነው እናንተ? እንዴ ጋሼ ቢመጣ እኮ አብርሽ ባንዴ ነገሩ ተስተካክሎለት እንደሚወጣ 100% እርግጠኛ ነኝ። ባንዴ ማለት ነው ነገሮች ሁሉ ባንዴ እንደሚቀየሩለት 100% እርግጠኛ ነኝ። ነገር ግን ሩታ ላይ እያረገችበት ያለው ነገር ምንም ቤተሰብ ጋር ጋሼ ቢመጣ አሁን አሽቀንጥሮ ነው የሚጥለው። ገባችሁ አይደለ? ፈርተው ነው ዝም ያሉት። ፈርተው ነው ጋሽዬ ብትመጣ እንደዚህ አይነት ነገር ነው የሚያደርግህ ምናምን ብለው ፈርተው ነው እንትን እያሉት ያሉ እንጂ ጋሽዬ አልመጣ ብሎ እንትን አለል ብሎ ምናምን አይደለም። ነገሮች እናስተካክላለን እያሉ ነው ያሉ ማለት ነው። ገባችሁ አይደለ? ስለዚህ ሩታ ያደረግሽውን ነገር መፍትሄ ፈልገሽ ወደ ቀልቡ ይመለስ።
እንግዲህ በኋላ አኳላሽፈሽዋል፣ ምን አርገሽዋል ራሱን ይሁን እንጂ ከሄርሜላ ጋር ይሁን የምንልበት ምንም አይኬዝ የለም። እኔ ከሄርሜላ ጋር ለምን አይሆንም አይደለም በአሁኑ ሰዓት ማለት ነው። ጤናውን ነው የምፈልገው። ጤናው እንዲመለስለት፣ ወደ ራሱ እንዲመለስ፣ ማንነቱ እንዲሆን፣ ራሱን እንዲሆን እንጂ ከሄርሜላ ጋር ለምን ፍቅር አይጀምርም? ለምን አይጫወትም? ለምን አይሳሳምም? ለምን እንትን አይልም? ምናምን አይመለከተኝም። ገባችሁ? ሄርሜላ ስፈልግ አንዱን ወንድ ይዛ እንደፈለገች መሮጥም ትችላለች። የአብርሽ ጤና ግን ያሳስበኛል። ገባችሁ አይደለ? ትናንት ለፍቅሯ እንጂ ለጤናዋ አይደለም የጣረችለት። እሷ ጤናህ እንደዚህ ታመሃል፣ ምን እናርግልህ፣ ምን እንሁንልህ አይደለም ያለችው። ገባችሁ አይደለ? ቢያስቡለት ኑሮ የሆነ ነገር እንትን ቢሉለት ኑሮ ቢሆን እዛው ላይ ነበር የሆነ ነገር የሚያደርጉ የነበረ። እዛው ላይ የሆነ ነገር አድርገው እዛም በኋላ የሆነ ውሳኔ ይወስኑ ነበር። እነሱ ግን ተቀበላት ፍቅሯና እንደዚህ እንትን ትላለች